ታዲያ እዚህ ጋር መጣ ምንድን ነው የሚጠቅምሽ? ለምን ከራሷ ጋር አታወሪም? ወይ ቤትዬ እንዴት ነሽ? እስከዛ አለው እግዚአብሔር ይመስገን። ዜዶ ታርግላት ልል ነው። ዜድ ትችላለች፣ እነሱ አይችሉም። ነግሬያቸው ስላቃታቸው ስለሆነ ዜድ የኛ ሞዴሬተሯ ላክልላት። ከሚዘጋው ማንም ሰው ቻት ጂቢቲ ላይ ልኮ ብቻ ማለት ነው። በቃ ለዜድ ልክላታለሁ። እንዴት ነሽ አቡዬ? እየበረታሽ ሰላም ብለሽ እዚህ ጋር በአደባባይ ደግሞ አለው እግዚአብሔር ይመስገን። ፏ ብለሽ ነው የተነሳሽው? አዎ በደንብ ተኝቻለሁ። እንቅልፍ ትናንትናና ዛሬ ማሻአላ በደንብ እየተኛሁ። እሰይ ተመስገን። አሁን ስትወልዱ በደንብ ተኛለሽ። እንቅልፍ ስለተኛ እንቅልፍ ለሰው ልጅ በጣም ወሳኝ ነው እያየሁ። ኧረ በጣም ሀብት የኔም እንደሱ ነበር ያማረኝ። ስለሚያምኝ አያስተኛኝም ነበር። አሁን ትንሽ ደህና እየሆንኩ መጣሁና አይረኑ እየሰራ ነው መሰለኝ። ደምም ስለሰጡኝ ሰው እጅና እግሬ ደም እየሆንኩ ስመጣ እንቅልፍ እየተኛሁ ለዛ ነው ትንሽ ተኝ። ግን በሰላም እመቤቴ ደግሞ ተገላግልሽ እና ቁልጭ ያለች ልጅ እናያለን ደግሞ ኢንሻአላ ያረብ አሊልኝ ቤት ጸልይልሻለሁ ሀቡዬ። እሺ አለው ከታች። ቆይ ለዜዱ ልላከው። አታርጉት። አንዴ ስክሪንሻት እስክሪን ልኬላት አለው ቤትዬ። በቃ እሺ እሺ እንትን ማለት ነው። ፉዚ ታዲያ ሙኒት ስለ እናቴ የምታውቀው ነገር አለ ካልሽ ቀጥታ እሷ መጠየቂያትም እዚህ ጋር መታ መናገሯ ምንድን ነው የሚያደርግልሽ? አቡዬ ጠይቂያታለሁ። አሁን ላይ ግን ልታናግረኝ ፈቃደኛ አይደለችም። የበፊቱን ስልኳን ነው የማውቀው። አሁን አህመድ ነው የስራ ሆኗል ያ ስልኳ ማለት ነው የማወራበት በዋትሳፕ ፈቃደኛ አይደለች የሚባለው ማሪ ላገኛት አልቻልኩም ነው እንጂ እኮ ላገኛት አልቻልኩም። ባገኛትም ምላሽ እየሰጠችኝ አይደለም። ምን አለችሽ? መጀመሪያ ላይ ሁሉንም ነገር ነገራት። የሴቶች ጉዳይ ሳውዲ ደውዬ ሳውዲ እንትን ብዬ አመቻችቼ እንደምንም እናትሽን አስገኝልሻለሁ አይዞሽ አለችኝ። በቃ እርግጠኛ ሆንኩ 100% ሙኒት እናቴ እንደምታገኛት። የሆነ ሰዓት ላይ ስለ ሰዎቹ ዱባይ ማንዴት ተቀበላት፣ የሰዎቹን ስም፣ ስልኩን፣ በመቼ ዓመተ ምህረት እንደሆነ ሁሉንም ነገር ስነግራት መሀመድ የሚባል ሰው እያለ እዛ እሷ ጋር የምታውቀው ማለት ነው ቲጄ ጅም አለች። እሷም ጋር ሰውየው መጥቶ እንዲሁም ስሟ ተመሳስሎብኝ የበፊት ስሟ እኔ ከአያቶች ነው እንጂ እናቴ ስትመጣ ምንም አላውቅም። ሀቡዬ በፎቶዋን ብቻ ነው እናቴ ነው የማውቀው። ሀቡ ግን አሁን አንቺ ካያሽ በቃ እናቴ እንደምትገኝ ተስፋለኝ። እኔ አሁን እያመመኝ ነው። በቃ አፋልጉን ቪዲዮ ነው የምሰራልሽ እንደማንኛውም ሰው። ከዛ ከተገኘች ትገኛለች። ከግኝ ምን ይደረጋል? አሁን የተሰሩት ሁሉ አይደለም የተገኙት፣ አብዛኛው ተገኝቷል፣ ያልተገኘም አለ። ስለዚህ ሙከራ ነው የምናደርገው እንጂ እርግጠኛ አለች እኮ ሀቡ እናቴ እኮ በህይወት አለች፣ ሰውየው አለች ብለዋል። አሁን 1 ዓመት አልሆነውም ኤምባሲ ሰው ልኬ ነበር እኔ ከመጣሁ ማለት ነው። 1 ዓመት ት እያለች ነው ቤዚቲ ና ጊቢና ምን እንደነገረቻት ንገረኝ። ምን የነገረች ማናት? ስራ አንድ ጊዜ እንዴት ነሽ እናቴ? ሰላም ነው? ተሻለሽ? አቡዬ ኑሪልኝ እናቴ። እንትን አንድ ጊዜ ማለት ነው እቺ ልጅ ገብታ ተስታውሻለሽ? ቲጂ የምትባል ልጅ ጋር ገብተሽ ሙኒት መታ። እንደውም ማን የዛሬ 14 ዓመት ማን ያመጣት የሚለው መሐመድ ገብቶ ነፎዚ ገብተው አይሪሜምበር አቡዬንን ታሪክ ኦኬ። ከዛ እዚህ ሀገር መታ እናቷ እዚህ ሀገር መታ ከዚያ እዚህ ነው የገባችው። ከዚህ ወዴት ወደ ሳውዲ ምናምን ብላ በደንብ አድርጋ ሙኒት አስረድታት ነበር። እንደውም ሙኒትን አንቺ ነሽ አመጣሽ ብላስትራ ሙኒትን የዛኔ እኮ እንደ ግለላ ውስጥም የለውም አለቻት አይደል ፎዚዬ ብላኛለች። ግን ለዛ ይቅርታ አድርጋልኛል ከሙኒት ጋር ይሄንን አውቃለሁ ብዬ የቆየ ወደ ስንት ወር 6 ወር 7 ወር ይሆናል ይሄ ታሪክ እና ሳስታውሰው ነው ሙኒት ስትለኝ አስታውሱት እና አውርተው ነበረ። ግን ምን አለቻት ሙኒት? እኔ አግዝሻለሁ የቻልኩትን ጠያይቄ ብላታለች። ጠያይቃ መልስ አልሰጠችም ግን እንደዛ ብላት ነበር። አዎ ይኸው ሀያት ራሱ ከሳት ነበር አለች። አየሽ ሁሉም ሰው ያስታውሳል። እኔም ስላስታወስኩት ነው ብዬ አንቺ ልሽነት ያመጣሽው የዛሬ 14 ዓመት ብላ የተሰሰቻት ስትላት የዛኔ ኖ ስትላት እንደው ምን አለቻት ሙኒቷ? የዛኔ ያው ትምጣ ከፈለግሽ ሙኒት እኔ ሀቅ ነው ምና ምን አለቻት? እኔ የዛኔ ጭራሽ ድለላ ምን እንደሆነ ማላውቅም አለቻት። ከዛ አንድ አላይን እንደው መሐመድ የሚባል ሰው ፍሬንድ ነው ለእኔ ራሱ ፎሬ ነው ከፈለግሽ ሼር አደረግለታለሁ። እሱ ሁላ ገብቶ አከል ያክል የሚባሉ ደላሎች እንደነበሩ በዛ ጊዜ አይደል? ይሄ ነው ዲቴይሉ፣ ይሄ ነው መሐመድ የሚባለው ሰው የሀቡኔ
ሙኒትን ማህደርና ማህሌት የሚባል ስም ተመሳስሎብኝ አንቺ ነሽ ወይ ምናምን ብዬ በጣም ስሜት ላይም ስለነበርኩ ተረድታኛለች። እሷም ይቅርታ አድርጋልኛለች ያንም ማለት ነው። ግን የመሐመድ ኑር ሚስት እንደሆነች እና አሁን ለአዲስ አበባ ሂዳ ኢትዮጵያ ሄደው ልጅ እንደወለደች እና ቢሮ ከፍተው እንደሚኖሩ መሐመድ የሚባለው ሰው ያውቃል። ሙኒትም ታውቃለች ማለት ነው እሱ ጋር እና ሙኒት ይቅርታ አድርጋልኛለች አንቺ ነሽ ስላልኳት ማህሌትና ማህደር የሚል ስም ተመሳስሎብኝ ማለት ነው። ተመሳስሎብሽ ያ እና በዛ ሰዓት ሙኒት አስረድታት እንደውም ግን አግዝሻለሁ የቻልኩትን አረጋለሁ እናትሽ እንድትገኝ ብላት ፕሮሚስ ገብታላታለች። ያንን ብላኛለች። ግን ከዛ በኋላ ሀቡዬ እንደዛ ብያት ይቅርታ ካረገችልኝ በኋላ ያለችኝ አያትሽና አባትሽ እንዲሁም ቮይስ አለ ስልኬ ልንገርሽ እና ዋትሳፕ ላይ ሸር አድርግልሽ ሀቡዬ። ችግር የለም ንገሪኝ። አባትሽና አያትሽ ሆነው የሆነ እናቴ ሌላ እንዳገባች አያቴ ከሌላ ባል ጋር ተባብሎ ለሌላ ሰው እንዲዳራት እና አባቴ እንደጠላት ነው። አባቴና አያቴ እኮ እያለቀሱ ነው። ሀቡ በተስፋ እየጠበቃት ነው። አባቴ 14 ዓመት እንጀራ እየጋገረ እያሳደገ እናቴን እየጠበቀ ነው ሳያገባ ወጣትነቱንም ሁሉም ነገር ሰውቶ እየጠበቀ እንዴት አባቴ በእናቴ ላይ እንደዚህ ሊደብቃት ይችላል? ይህ ነገር ግን ከየት ማን ነገራት ለሙኒት እናቴ ሌላ ማግባቷን ሌላ ህይወት መኖሩን እና እናቴ ጠፍታ ወይም ተቸግራ እንደሆነ ማን ነው የሚያውቀው? ተመሳስሎባት ሆነስ ሙኒት ስታጠያይቅ በስም ተመሳስሎባት ሆነስ? ኧረ አይደለም ሀቡዬ፣ እሷ እርግጠኛ ናት፣ ታውቃለች። ስሟን ሁሉንም ነገር ነግሬያት ታውቃለች። ተመሳሳይ አይደለም። ተመሳሳይ ቢሆን ተመሳሳይ ነው ብላ ትነግረኛለች። ግን እናቴን ነው በህይወት እንዳለች እና ሌላ ሰው አግብታ በቃ ህይወት እየኖረች እንደሆነ ነው እየነገሩኝ ያለችው። ከየት እንደመጣም አላውቅም። ግን እዚህ ላይ እኔ ሙኒትን ወንጀለኛ ምናምን ለማድረግ ሳይሆን ከየት መጣ ማለት እናቴ የለችም፣ ጠፍታለች። ግን ቢሮ ላይ ራሱ ስሟ ቢኖር ይጻፋል እንደ ሀቡዬ እንደዚህ ተብሎ አግብታ ነው ምናምን ተብሎ እኮ መረጃ ይቀመጥማ። ከየት መጣ? ምናልባት በሰው ስታጠያይቅልሽ ነግረዋት እስኪ እንጠይቃታለን። እስኪ ውዶች ሼር አሁን ሪከርድ እያደረጉዋ ታዲያ አውሪ እና እኔ አወርዳለሁ። ከዛ ትጠይቃታለሽ። እሺ ቆይ ሀቡት መለስና ልጠይቃት። ፎቶን አየሽው የእናትሽን እንዴት እንደቀየር ነው? አመሰግናለሁ። እንደዛ ነው ማሪ። እንዴት ናችሁ ቤተሰብ?